ወርቃማውን የመሪነት ዕድል ወደ ውርደት የቀየረ። ዋርካ መሳይ ቆንጠሩ ለ6 ዓመታት ስልጣን ላይ ሲቆይ አንድም ቀን ራሱን ችሎ መስራት አልቻለም ነበር። በእርግጥ ለአገር ነው መስራት ያልቻለው እንጂ ለራሱ በብዙ ተርፏል። ከራሱም አልፎ የተለያዩ ሀገራት ላይ ኢንቨስት አድርገው እየጠቀማቸውም ይገኛል። መምራት ቢያቅተውም ከስልጣን ከወረደ በኋላ የቅንጦት ርስት ውስጥ እየኖረ ነው። ትሕትና አለው ተብሎ ይታመን ነበር። ሀብታምና ንዋይም ከሕዝብ ሰውሮ ለራስ ማድረጉን ማናወቀ። ሀብቱም በሃይማኖት በሌሎች ድርጅቶች ስር የተደበቀ ቢሊዮን ዶላር የሚሆን የሕዝቡ ገንዘብ ነው። እውነት ተደብቃ አትቀርምና በመጨረሻም እውነቱ ወጣ። ባለፉት ቀናት እውነታው ሲገለጥ መወራጨት ጀምሯል። ሰሞኑን ይህ ገንዘብ የኔ ነው የተወራው ውሸት ነው ማለት ብቻ ነው የቀረው እንጂ ሚስጥሩን ለማድበስበስ ብዙ እየተለፋ ነው። ገንዘቡን የሰረቀ መሆኑን የሚያውቁ ሰዎች እያግሮመረሙ ነው። እሱ ግን ለመሸፋፈን እየጣረ ነው። ይህ ሚስጥር አደባባይ በመውጣቱ የሀብት ደህንነቱ አደጋ ላይ ወድቋል። የተሸፈነው ገጽታ በመታየቱ አፍሯል። ኃይለ ማርያም በስልጣን ዘመኑ ሕገ መንግሥቱን አያውቅም ነበር። ለምን ይህን አላረግም ሲባል ሕጉ አይፈቅድልኝም ይላሉ። ወይ ሕገ መንግሥቱን አያውቀውም ነበር ማለት ነው። አቶ ኃይለ ማርያም ማፈር ካለበት ሕገ መንግሥቱን አላውቀውም ነበር፣ በዚህ ደረጃ ስልጣን የሚያጎናጽፍ መሆኑን አላውቀውም ነበር ብሎ በዚህ እያፈረ መናገር አለበት። እከሌ እንዲህ ያደረገኝ የሚል ነገር ለኔ እከሌ አላሰራ አለኝ የሚለውን ነገር አልቀበልም። ውሸት ነው። ማያሰራው ወይ የራሱ ስንፍና ነው ወይ የስርቆት አመለካከቱ ነው። ሕጉ የሚለው የወያኔ መሆኑን እንጂ ሕገ መንግሥቱ ለጠቅላይ ሚኒስትር የሚሰጠውን ስልጣን ጨርሶ አያውቅም ነበር። ታዝሎ ስልጣን ላይ የቆየን ሰው ለዩኤን ታጨ ብላችሁ ለምን እንዳገር ታሳፍሩናላችሁ? እዛም ቢሄድ እኮ ደንቡን አንብቦ ሳያውቅ ያስተዳድር እያላችሁ ነው። በእርግጥ ወሬው ውሸት ነው። ምክንያቱም የዋና ጸሐፊነት ተራው የደቡብ አሜሪካ ነው እንጂ የአፍሪካ አይደለም። ሀገሪቱን ሲመራ የሀገሪቱን ሕገ መንግሥት ሳያውቅ የጠቅላይ ሚኒስትርነትን የሥልጣን ደረጃ ሳያውቅ ሕገ መንግሥቱ ምን እንደሚፈቅድለትና እንደማይፈቅድለት ሳይለይ በህወሓት ሰዎች እጅ እየፈረመ ቆየ። ከህወሓት ሰዎች አንድ ነገርን ነው የተማሩ። ሀብት ዘርፎ መሰወርን ጠንቅቆ ተረድቶ ከነሱ በተሻለ አግበስብሶ ሰውሮ ሊፈነጭበት ችለዋል። ለሀብትና ለዘረፉት ትኩረት በማድረግ በሰዓቱ ሀገሪቷ የነበረችበትን ውጥንቅጥ እንኳን በአግባቡ ያልተረዳ ሕገ መንግሥቱን ሳያውቅ ሀገሪቱን የመራ ሰው በዓለም ታሪክ ኃይለ ማርያም ብቻ ነው። የኃይለ ማርያም የጠቅላይ ሚኒስትርነት ጊዜ ሲታወስ የፖለቲካው ፊት ማን እንደነበርና የውሳኔው ኃይል የት እንደነበር ማስታወስ ግድ ይላል። ኃይለ ማርያም ማለት የወያኔ ማይክራፎን ብቻ ነበር። ማይክራፎን ልክ እንደ በቀቀን የተባለውን ማስተጋባት ብቻ ነው አገልግሎቱ። ጌታቸውና ሳሞራ የሚሉትን ወደ ማይክራፎኑ አምጥቶ የሚያስተጋባ በቀቀን ነው። ታዲያ ይህን በበቀቀንነት ያሻንጉሊትነት ስልጣን ያሳለፈ ሰው አሁን ራሱን ለዩኤን ማሰቡ ያለ ዘዋሪዎቹ እንዴት ሊንቀሳቀስ ነው የሚለውን ጥያቄ የሚያስነሳ ነው። ራሱ ይመራው በነበረው ሀገር ውስጥ የመጨረሻ ውሳኔ ሰጪ ያልሆነ ሰው በዓለም አቀፍ መድረክ ላይ እንዴት ትልቅ ስልጣን ይዞ የዓለም አጀንዳዎችን ይመራል የሚለው ጥያቄ በብዙዎች አእምሮ ውስጥ መምጣቱ አይቀርም። የዩኤን ቦታ የዓለምን ሕዝብ ጥያቄ በራስ የመተማመንና ገለልተኛ ውሳኔ የመስጠት አቅምን ይጠይቃል። ደቡብ ክልል ፕሬዝዳንት በነበረበት ወቅት የታዘዘውን ሁሉ ግፍ ፈጽም ሲባል 100% ፈጽሞ ታማኝነቱን አረጋግጦ ምክትል ጠቅላይ ሚኒስትርነት ስልጣን ተሰጠው። በመቀጠልም የጠቅላይ ሚኒስትርነትን ስልጣንን የተቆናጠጠው የህወሓት አሻንጉሊት በመሆን ለመስራት ነው። ለማይክራፎንነቱ የተሰጠውን ሀገር የመምራት ስልጣን በብቃት መምራት ተስኖት በለቅሶ ስልጣኑን ለቀቀ። የደቡብ ሕዝብ ያገኘውን ወርቃማ የኢትዮጵያዊነት መሪነት ዕድል ወደ ውርደት የቀየረ ሰው ነው። ይህ ስልጣን ላቅ ያለ አቅምና የጠለቀ ዲፕሎማሲ ጥበብን ይፈልጋል። ኢትዮጵያን በወጉ መምራት አቅቶት ችግር ሲበዛበት አልቻልኩም ብሎ እጅ ሰጥቶ የወጣ ዛሬ እንዴት ሆኖ ለዓለም መፍትሄ አፈላላጊ ሊሆን ይዳደዋል? ሀገርን ማረጋጋት ያቃተው ሰው የኒውክሌር ጦርነት ስጋት ያለበትን ዓለም ሊያረጋጋ ይህ ቦታ ላይ ችግር ሲመጣ መልቀቂያ ያስገብቻለሁ ማለት አይቻልም። በትንሹ የታመነ በብዙ ይሾማል ነውና ነገሩ። ይህ ሰው በስልጣን ዘመኑ ወቅት ከህዝብ መቀነት ላይ ዘርፎ የራሱን ፍላጎት ሲያሟላ ይኖረ፣ ሀገሪቱ በችግር ማዕበል ስትናወጥ ወደ ሰላም መድረስ ሲገባው አልቻልኩም ብሎ የወረደ ሰው ዛሬ በታላቅ ኃያላን ሽኩቻና በጦርነት ስጋት ውስጥ ያለችውን ዓለም እንዴት ሊመራ ይቻለዋል? ይህ ሰው ከህዝብ ዘርፎ በተለያዩ ሀገራት በሃይማኖት ስም የደበቀውን የህዝብ ሀብት ለህግ በማቅረብ የኢትዮጵያ ህዝብ ሊጠይቀው ይገባል እንጂ ለሌላ ስልጣን ሊታሰብ የሚገባው ሰው አይደለም።